አምፓ አያታርጋቸዋለሁ። ምን ተሰማቸው? በጣም ደስ ብሏቸው። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። እኔ ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ያው ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንጻር ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል። ያው አባቱ ስላችሁ ለጠይቃት አባቱ ከቸውሏት አየር ላይ ከቻሳ ሰላም ቤተሰቦቻችን እንደምን አላችሁ? ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አብራችሁን እስከ መጨረሻው ቆዩ። ከህይወቴ ላይ 1 ዓመት ከ4 ወር ቢቀነስብኝም ብዙ ነገር ተምሬበታለሁ። ሰው ለይቼበታለሁ። ማን ከጎኔ ነበረ፣ ማንስ ጠላቴ ነው የሚለውን አይቼበታለሁ። በአጭሩ ሁሉንም ነገር ለይቼበታለሁ። ሲቀጥልም በህይወቴ ላይ ትልቅ ለውጥ ያመጣልኝ ጊዜ ነበር። እንዲሁም ሳስበው እንኳንም ወደዚህ እስር ቤት ገባው ይለናል። በሰዓቱ በጣም ነበር የተዝናናሁት። ጣቢያ ላይ ራሱ ካቦ ነበርኩኝ። የሻማ አምጡ ብዬ እቀበላቸው ነበር። ክብር ለፈጣሪ ድረስ የሚለው ጆን ዳንኤል ከመታሰሪያ በፊት ማላደርገውን ነገር እያረኩ ነው። አሁን ላይ ያለውን ጆን ዳንኤል እንደሆነ አድርጎኛል ይለናል። እንደሚታወቀው ሰሞኑን በትግራይ ህዝብ ላይ በደረሰው የረሃብ ችግር የተጎዱ ወገኖችን መቀሌ ድረስ በመሄድ ትልቅ አስተዋጽኦ ሲያደርግ እንደነበረ ሁላችንም የተመለከትነው ጉዳይ ነው እና ከታሰርኩ በኋላ መንፈሳዊም ሆነ ዓለማዊ መጽሐፍን ሳነብ ነበር። በቃ ሙሉ ሰው አድርጎኛል ብሏል። ትንሽ እስር ቤት ሆኜ የከበደኝ ምንም የሚጠይቁኝ ሰዎች ብዙ የሆኑ ቢሆንም ከጊዜ በኋላ ግን ሁሉም ቀስ በቀስ እየራቁ መጡ እና በመጨረሻ ቤተሰብ ብቻ ይቀራል። ቤተሰቦቼ ደግሞ ሀገር ውስጥ አልነበሩም እና ከባድ ጊዜ ያሳልፋለሁ ብሎናል። በመቀጠልም ጆን ዳንኤል ከእስር በኋላ ተቀይሯል። ጆን ዳንኤል አዲስ ሰው ሆኗል፣ የተረጋጋ ሰው ሆኗል ብሎ ለሰይፉ ሾው አስረድቷል። ምን ያህል አንበሳ ወረደ? አንበሳ ብቻ 50 ነው አይተን አንበሳው ብቻ። ዋው! እውነት ውሸት? ከ10 ሚሊዮን ብር በላይ ነው በገንዘብ? በታች ነው። እቺ ደስታቸውን እንኳን ለዚህ ያበቃ። አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተ ውስጥ ስጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይላሉ? ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት ያደረገ ነበር። ዋው! ኧረ አመስግናቸው። አመሰግናለሁ። የሰራሹ ስራ በምድር በሰማይ ቢሰላ ተከፍሎ ላይ ጆን ዳንኤል እንደሆንሽ እኮ አላውቅም እንጂ ብዙ ፊልሞችን ሰርተሻል። ድምቀቴ ሰው ያውቃል። አብዛኛው ሲያውቅ አሁን ነው ሳያችሁ ለካ ትመሳሰላላችሁ። ለዳናይት እንኳን ደህና መጣሽ። ለእኔ ቲክቶክን የጀመረው እሷ ቲክቶክ ውስጥ ባታሳየኝና ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር ያወራን ሲያመሰግንሽ ከቸ አሁን ሻቃል እንደዚህ ገብ አሁን ብቻ ያመሰገኝ ነው መሰለኝ። እሱ ታዲያ ታዋቂ ቲክቶከር አድርገሽ አንቺ እሳት መስሎኝ ባይሬ ሲነድ ባንቺ ሆኖ የዋ መንገድ ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሳላይ የህሊናዳ ዳናይት ባካችሁ እንኳን ጆን ዳንኤልን ፊልም ውስጥ የለት ከታሳብ የለም
ቲክቶክ ተጀምር በፊት አንድ አሰርች ነው ሰራ እንዴ ኮረሰ ተው እንጂ አለፍክ ፌስታል ይዘህ ተናገር እና እንዴት ነው በዛው አልቀጠለም ነው የቲክቶክ ያዋጣው ይሻለኛል ወደ ምክንያቱም አሁን ብዙ ጊዜ ወንድምና ሲባል አሁን ቀደም እሱ ሲነግረኝ ነበር መጥማጭ ነበርኩ አለ አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበር? እኔ ደግሞ ተቃራኒ ነኝ ተቃራኒ ተባይኛል የናቱር ጅንጉርጉር ነው ይላል የሷንም የኔንም አንድ ላይ በጠበጥላት ነበር እያለ ነው ጎንዳይ እሳት መስሎኝ በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበር ለኔ በተለይ ልክ ፋሚሊዎች ሲሄዱ ራሱ ነበር እና ሲያባብለኝ ሲያጸና አይዞሽ ያቅፈኝ ነበርና ወዲያው ኔክስት ደግሞ ያህል ሲያደርግ ለኔ በጣም ከባድ ጊዜ ነበር። ያው ቅድም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬ ያለው በብዙ ይህንን ህዝብ የፍቅርን ትርጉም ገሰሽ አስተማርሽኝ ከአንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ